نقول بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين እንዳልኳችሁ ዝሙት የሚባለው ነገር በጣም አስከፊ የሆነ ነገር ከመሆኑ የተነሳ አላህ አዘወጀል አትቅረቡት ያለው ነገር ነውና አሁን ላይ ግን እንደ ቀላል ነገር ያያየነውና እንደ ቀላል ነገር እየተዳፈር ነው ያለ ነገር ካለ ዝሙት ነው። ሰዎች በአደባባይ ያለምንም ሀፍረት ሰዎች በአደባባይ እያወሩትና እየረጩት ያለው ነገር ነው ማለት ሰው በጣም ከመላመዱ የተነሳ እንደምንም እያየው ነው ማለት በአደባባይ ሴት ልጅ ወይም ወንድ ልጅ መጥቶ ዝሙት እየሰራሁ ነው እያለ ይቀባዋን ከላይ ወይም ደግሞ ፍቅረኛ ወይ ምናምን ጓደኛ ወይም በሚል ብቻ የሆነ ነገር ይቀባውና ዝሙት እንደሚሰራ እየተናገረ ማሻአላህ ይባላል ከስር ማለት ነው። ኮሜንት ስታዩ ማሻአላህ በጣም ደስ ትላላችሁ ያዝልቅላችሁ ምናምን ይባላል። ሰው ዝሙት እየሰራሁ ነው እያለ ያዝልቅልህ እና ሊላሂ ወኢና ኢለይሂ ራጂዑን። ይሄ ከባድ የሆነ ተላመር ነው። ገባችሁ? አሁን በጣም ነገራቶችን ተደጋግሞ ልክ ውሸት ሲደጋግም እውነት ይሆናል እንደሚባለው ነገር ይሆናል እየሆነ የመጣው ማለት ነው። አይታችሁ ከሆነ አሁን ዩቲዩብ የሚሰሩ እህቶች፣ ዩቲዩብ የሚሰሩ ወንድሞች ወንድና ሴት ይሳሰማሉ፣ ምንም ይተቃቀፋሉ፣ ሰላም ይባባላሉ ምናምን እንደ ወይኔ ስታምሩ ይባላሉ። ስታምሩ ያዝልቅላችሁ ይባላል። እነዛ ሰዎች እኮ አልተጋቡ። እንደዛ ሲያደርጉ ምን ይባላሉ? ከስር ማሻአላህ ይባላሉ። ፈን ማሻአላህ ለምን ከተባለ ይሄ ዝሙትን ሰዎች እየተላመዱ መጡ። ከዛ በኋላ ደግሞ መእቶ የሆኑ ሰዎች ደግሞ ስለ ዝሙት ያወራሉ። ፍቅረኛዬ ጋር እንደዚህ ብዬ እንደዛ ውስጥ በዛ መጥቼ ምናምን ይባላል። ታዝኛለሽ ምናምን ይባላል። ይሄ ምንድነው? ተላመር ነው። ይሄ አእምሮአችን እየተጠነጠነ መጣና ምን ሆነ? አዲ ሆነ። በቃ ተላመር ነው ሙሉ በሙሉ ማለት ነው። ገብታችኋል? ይሄ ዝሙት የሚባለውን ነገር እንደ ቀላል ነገር አየነው በቃ። ከዛ በኋላ ሰዎች እንደ ቀላልኛንም በቃ መናገር ጀመሩ እነሱም ማለት ነው። ስለዚህ ይሄ ዝሙት የሚባለው እስልምና እንዴት አድርጎ ነው ያስቀመጠው? طيب ዝሙት ይሄ ምን ያክል አስከፊ እንደሆነ የአላህ መልእክተኛ አለይሂ ሰላቱ ሰላም 7 አጥፊ ወንጀሎች ብለው የሚያጠፉ ወንጀሎች ብለው ከጠቀሷቸው አንዱ ዚና ነው፣ ዝሙት። የአላህ መልእክተኛ አለይሂ ሰላቱ ሰላም ከተናገሩት ማለት ነው። ዝሙት የአላህ አዘወጀልን ቁጣ የሚያመጣ ነው። አላህ Subhanahu Wa Ta'ala ይሄ በጣም ዱንያ ላይ እንኳን ካለው ቁጣ ሸሪዓ በሚተዳደርበት ሀገር አንድ ሰው ዝሙት ከሰራ ቀጥታ ይገደላል። በተለይ ከባሏ ላይና ከሚስቱ ላይ ዝሙት ከሰራ አንድ ሰው ምን ይደረጋል? ቀጥታ ይገደላል። አላህ Subhanahu Wa Ta'ala ሱረቱል ሙእሚኑን ሱረቱን ኑር ላይ ምንድነው የሚለው? አዛኒየቱ ወዛኒ ፈጅልዱ ኩለ ዋሂድ ሚንሁማ 100 ጀልዳ ይላል። እነዚህ ደግሞ ምንድናቸው? እነዚህ በሜተ ጀልዳ ወይም ደግሞ 100 ግርፋት የሚገረፉት ደግሞ እነማን ናቸው ከተባለ እንትኖች ናቸው። ማለትም ወጣት ሆነው ማለትም ሳያገቡ ዝሙት የሰሩ ሰዎች ናቸው። ገና ሳያገቡ ዝሙት የሰሩ ከሆኑ 100 ግርፋት ይገረፋሉ። ከዛ በኋላ ሰዎች እንዳላግጡባቸው ይደረጋሉ። ከሀገር እስከ መባረር የሚደርሱበት ሁኔታ አለ ማለት ነው። ግልጽ ነው። ከሀገር እስከ መባረር የሚደርሱበት አስባችሁታል? የዝሙት ምን ያክል አስከፊ ነገር እንደሆነ በዚህ ነገር መረዳት ትችላላችሁ። ቀደምቶች በጣም አስጠንቅቀው ነበር። ይሄን ነገር የሆነ የሚያንቀጠቅጥ ነበር። ይሄ ዝሙት የሚባለው ነገር በጣም የሚያስጠላ፣ አንድ ሰው መጥፎ ባህሪ ካለበት ዝሙተኛ ነው የሚሆነው። ገብታችኋል? አላህ Subhanahu Wa Ta'ala ራሱ የሆነ ቅጣቱ ምን ያክል እንደሆነ ተመልከቱ። ያላህን ቁጣ የሚያመጣ ነው ዝሙት የሚባለው ነገር። እንደ ቀላል የምናየው ነገር አይደለም። አሁን ላይ ሄደው ወንድና ሴት ሰላም ይባባላሉ፣ ምንም አይመስላቸውም፣ ይተቃቀፋሉ፣ ምንም አይመስላቸውም። አልፎ ጉንጭ ይሳሳማሉ። ወንድ ልጅ ሴት ልጅ ጉንጫን ይሰማታል ሄዶ ማለት ነው። ምናልባት ያቺ ሴት እኮ ባላላት ሙስሊም ናት። ገብታችኋል? ከዛ በኋላ ሄዶ ቅፍ ያደርጋታል። ከዛ ግን ያን መጥቶ ደግሞ ምን ይላል? መጥቶ ደግሞ በቃ እስልምና ቆረቆራለሁ ይላል። መጀመሪያ ግን ምን አላደረገም? ከዝሙት አረጋ። በነገራችን ላይ ያላህ መልእክተኛ አይሳሰብ ብሏል። አይን ዝሙት ትሰራለች። ዝሙታዋ ምንድነው? ማየቷ ነው አለ ያላህ መልእክተኛ። እጅ ዝሙት ይሰራል። ዝሙቱ ምንድነው? በእጅ መጨበጡ ነው። ምንድነው? እግር ዝሙት ይሰራል። ዝሙቱ ምንድነው? ወደ ዝሙት ቦታ መሄዱ ነው። እንደዚሁም ደግሞ አፍ ዝሙት ይሰራል። ዝሙቱ ምንድነው? በምላሱ መናገሩ ነው አለ ያላህ መልእክተኛ። እያንዳንዱ የሰውነታችን ክፍል ዝሙት ሊሰራ ይችላል። ኢዛ ያኒ ዝሙት የሚባሉት ነገራቶች ከሄረ ማለት ነው።
ስቲል እኮ አላህ አዘ ወጀል እኮ አይናችሁን ስበሩ እኮ ነው የሚለው አይደል እንዴ? ለምእመና መጀመሪያ እንደውም አላህ Subhanahu Wa Ta'ala ለምእመናን ንገራቸው ብሎ ነው ያዘዘው መጀመሪያ ለወንዶች። ምክንያቱም ወንዶች አይናቸውን ስለሚያስረዝሙ መጀመሪያ ለወንዶች አዘዘ አላህ Subhanahu Wa Ta'ala። ከዛ ደግሞ ለሴቶች አዘዘ። መጀመሪያ ለወንዶች አይኖቻቸውን እንዲሰብሩ ብልቶቻቸውን እንዲጠብቁ ተናገረ። አይኖቻቸውን እንዲሰብሩ የመጀመሪያው ሂጃብ ራሱ ምንድነው? አይንን መስበር ነው። ከዛ በኋላ እንደገና ደግሞ ሴቶችን አዘዘ አላህ Subhanahu Wa Ta'ala። ሴቶችን ደግሞ ሂጃብ እንዲለብሱ አዘዘ። ሁለተኛ ደግሞ አይናቸውንም እንዲሰብሩ አዘዘ። ሁለት ሂጃብ ማለት ነው። አይንን መስበር አሁን ላይ እስኪ እንዴት ነንኛ? ፍጥጥ ብለን ነው የምናየው አይደለ? ያን ቁመቱን አይተሽዋል? ወይኔ ያን ምንድነው ትካሻው ነው የሚባለው? ይሄ ስፖርት የሚሰራው ምናምን ያላቀው ይቅርታ አድርጉልኝ። እና ይሄ ምንድነው አዳላት ነው ሳህ? አዎ በቃ እሱን አይተሽዋል? እሱን እንዴት ነው እኮ የሚያምረው ምናምን ይባላል አይደል? እንደዛ እየተባለ በቃ አለ አይደል? ያንዳንዱን ነገር እያወጡ ስለዛ ሰውዬ መናገር ማለት ነው። ጌታችን ይሄ ምንድነው እንደምንም እያየ ነው አይደለም ማለት ነው። ያላህ መልእክተኛ አለይሂ ሰላቱ ሰላም አይናችሁን ስበሩ አላህ አዘወጀል አይናችንን ስበሩ ያለንን ነገር ሙሉ በሙሉ ረስተ ነው አይን ያኒ በተለይ ደግሞ ሴቶች ማለት አሁን ላይ የሆነ ወንዶች አይናችሁን ስበሩ የሚባለውን ነገር እሺ ወንዶች አይናቸውን ስበሩ ተብሎ ታዘዘ። ግን ለሴቶች የታዘዘ አይመስልንም እኛ ማለት ወንዶችም ያያሉ ግን ሴቶችም ያያሉ። ሴቶች ግን አይናችሁን ስበሩ የሚለውን ነገር የታዘዝን አይመስልንም። ንቃብ መልበስ ብቻ ሳይሆን አይናችንን መስበር እንዳለብን ሂጃብ መልበስ ብቻ ሳይሆን አይናችንን መስበር እንዳለብን አላህ Subhanahu Wa Ta'ala አዘዘን። ግልጽ ነው። ሁለት ሂጃብ ነው ያለን እኛ ማለት ነው። ስለዚህ እዚህ ላይ አሁን ሚዲያ ላይ የተለያዩ ወንዶች ይመጣሉ። በተለይ ደግሞ ተኳኩሎ አሁን እኮ ተኳኩሎ የሚመጡ ወንዶችም እኮ አሉ አይደል? ሜካፕ ተቀብተው ማለትም ይሄ ምንድነው ፊልተር የሚባለው ነገር ተቀብተው ይመጣሉ። ከዛ ቻፕስቲክ አለው ምናምን ሐዋጅባቸውን በጣም ያሳምረዋል። ይሄ ምንድነው ሐዋጅ የሚባለው? ቅንድብ የሚባሉ ያሳምራቸዋል። አይናቸውን ጎላ ያደርገዋል። ማዳት ካለባቸው ጥርት ያደርገዋል። በቃ እንዳለ ቆንጆ አድርጎ ያመጣልቻል። ከዛ በኋላ እነዛ ሰዎች ምን ይደረጋሉ? ወይኔ ስታምር ከስር ማለት ነው ሴት ልጅ ሆና ወይኔ ስታምር ትላለች። በቃ ያንዳንዱን ነገር ተፋሲሉን እያየች ማለት ነው። ያን እኮ ፌክ ነው በነገራችን ላይ ስቲል ፌክ ባይሆን እንኳን ራሱ እኛ ማየት አይፈቀድልንም ነው እዚና። ነገር ግን ምን ይደረጋል? አሁን ፉላን ቆንጆ ነው ፉላን እንደዚህ ነው ምናምን ስለዛ ሰው ማሰብ። ከዛ ምክንያት በነገራችን ላይ መጀመሪያ ከአይናችን ስናይ ነው ያላዩት ሀገር አይናፍቅም ሲባሉ ሰምታችሁ አታውቁም? እናንተ ያላያችሁትን ነገር ወይም ደግሞ በቃ እናንተ ያልተላመዳችሁትን ነገር እኮ አይናፍቃችሁ። አንድ ሰው ወደ ዝሙት የሚሄደው መጀመሪያ በመንድሮ አይኑ በማየቱ ወይም ደግሞ በሆነ ነገር በቃ ወደ ዝሙት ይሄዳል። ለምንድነው ግን መጀመሪያ የጀመረው በምንድነው? ገና ተው አትዩ ከተባለ አይናችሁን ስበሩ ከተባለ ይጀምራል ማለት ነው። ይሄንን መጀመሪያ ከተከላከለሳ ከተባለ መንገዱን ካጠበበውና መንገዱን ከዘጋሳ ይሄ ትልቁ ወንጀል ላይ የመውደቅ እድሉ እየጠበበ ይመጣል ማለት ነው። ስለዚህ መጀመሪያ የሚያመጣው ነገር ምንድነው? ዝሙት ያለህን ቁጣ ነው የሚያመጣው። ገብታችኋል? ሁለተኛ ደግሞ በርዘኽ ወይም ደግሞ የቀብር ህይወታችንን ምስቅልቅል ነው የሚያደርገው። ምስቅልቅል ማለት ነው። ያላህ መልእክተኛ አለይሂ ሰላቱ ሰላም ራኢቱ ለይለታ የሆነ ጊዜ ለይሊታ ሄድኩኝ አለ። ረጁላይኒ አታኒ መጡኝ فاخرجاني አወጡኝ فانطلقت ሄድኩኝ معهما ከነሱ ጋር فاذا انا يعني ከነሱ ጋር ሆኜ አብሬ ሄድኩኝ አለ ያላህ መልእክተኛ አለይሂ ሰላቱ ሰላም። طيب ከዛ ምንድነው መሰላችሁ ረጁሉን ወኒሳኡን يعني ይሆኑ ከዛ ወደ ሚዕራጅ ሲያደርጉ ሰዎችና ወንዶችና ሴቶች እዛ እየተብላሉ አገኘሁኝ አለ ያላህ መልእክተኛ። እዛ ውስጥ እየተብላሉ አገኘሁኝ። ምንድነው ከውስጥ ከስር እንትን እሳት ይነዳል። ከዛ በኋላ ልክ እንደ እንስራ ታውቃላችሁ? እንስራ ወይም ደግሞ ገንቦ ነገር ከምታውቁ ከሆነ በዛ ከስር ይቀቀላል። እንትኑ ይሄ ምንድነው የሚባለው? እሳት ይነዳል። ከላይ ደግሞ ምን ይደረጋል? እንደ ገንቦ ሆኖ የሚቃጠላል። እነሱ ሊወጡ ይፈልጋሉ፣ ነገር ግን መውጣት አይችሉም። ግልጽ ነው። ከዛ በኋላ እነዚህ ሰዎች ይመለሳሉ፣ ይወርቃሉ። ሊወጡ ይሞክራሉ፣ ይመለሳሉ፣ ይወርቃሉ። ያላህ መልእክተኛ አለይሂ ሰላቱ ሰላም በዚህ መልኩ ነው የገለጹት። ከዛ ጅብሪልን ጠየቁት፣ እነዚህ አካላቶች እነማን ናቸው? መን ሃኡላኢ እነዚህ እነማን ናቸው ብዬ ጠየቅኩት። እነዚህ እኮ ሁም አዛኒያ ዘሙት የሚሰሩ ናቸው ብለው መለሱልኛሉ። አስባችሁታል? አንድ ሰው ቀብር ውስጥ ራሱ በዚህ መልኩ ነው እስከ ስንት ሳይቀር የሚቆየው ማለት ነው። ጀሃነም ውስጥ ልክ እንደ ጀሃነም የሆነ ከጀሃነም የሆነ ነገር መጥቶለት የተሰቃየ ማለት ነው። እንደውም
ጀሃነም ሲገባ እኮ እጅ የሚበላበት ጊዜ አለ። እጅ ምንድነው? መግል ማለት ነው። ወነዑዙ ቢላሂ ሚነሽ ሸይጣን ረጂም። እኛ አሁን ለሽታ ራሱ የምንጸየፈውን ነገር የዚያን ነገር ይመገቡታል። እነዚህ ዝሙት የሚሰራ ሰው ይመገበዋል። ወነዑዙ ቢላሂ ሚነሽ ሸይጣን ረጂም። ምን ያክል ቅጣቱ ከባድ እንደሆነ አያችሁ? ምን ያክል ቅጣቱ ከባድ እንደሆነ አሁን ላይ እንደቀላል አድርገን የምንዘፈቅበት ነገር የትንሣኤ ቀን ግን ዋጋ ነው የሚያስከፍለን። አንዳንዴ ጀሃነም ትገባላችሁ የሚለውን ነገር ቀለል አድርገን እያየው ነው። እኔ አይ ዶንት ኖ እንዴት ነው ምንነን ነው? ምክንያቱም ይሄ ጀሃነም የሚባለው እኮ የአላህ መልእክተኛ አለይሂ ሰላቱ ሰላም እኮ 7 እጥፍ ይበልጣል ብለው ነው እኮ ከዱንያው እሳትና ከአኺራው እሳት የአኺራው እሳት 7 እጥፍ ይበልጣል። እንዴት ነው እኛ ውሃ ቀቅሏችሁ ያውቃል? የሞቀ ውሃ በልቷችሁ ያውቃል? እንዴት ነው ንክት ሲያደርገን እጃችን ቶሎ ብጥ እኮ ነው የሚለው። ከዛ በኋላ ይፈርጣል። ያን እስከሚድን ድረስ ነፍሳችን እዛ ናት ያለችው። በጣም ከአቅማችን በላይ ይሆናል። ገብታችኋል? ይሄ ከሆነ አሁን ለምንድን ነው ያንን ነገር ማንጠነቀቀው ብለን ራሳችንን መጠየቅ መቻል እኮ ነው። እንዴት ነው ያላህን ቅጣት እንዴት ነው አምን እየሰጠን? ለምንድን ነው የሆነ እየተዘናጋ ነው? ለምንድን ነው አላህ እኮ ቅጣቱ እንደዚህ ነው እያለ እየነገረን ማለት ነው። እንግዲህ ዝሙት የሚባለው ነገር በጣም አስከፊ ከመሆኑ የተነሳ አኺራ ላይ ራሱ ድርብርብ የሆነ ከሽርክ ጋራ ግልጽ ነው። ከሽርክ ጋራ ከምንድነው ሰው መግደል ጋር ነው አላህ Subhanahu Wa Ta'ala የገለጸው። ሽርክ ሰው መግደል ጋር ነው ዝሙትን የገለጸው አላህ Subhanahu Wa Ta'ala በሱረቱል ፉርቃን ላይ ምንድነው የሚለው? ወለዚና እነዛ لا يدعون مع الله إلها آخر። የመጀመሪያው ወስፋቸው ምንድነው? ወለዚና لا يدعون مع الله إلها آخر። የረህማን Subhanahu Wa Ta'ala ባሮች ማለት ነው። የረህማን ባሮች ብሎ ከገለጻቸው የመጀመሪያው ወስፋቸው ወለዚና لا يدعون مع الله إلها آخر። መጀመሪያ ወስፋቸው አላህ Subhanahu Wa Ta'ala ውጭ ሌሎችን አካላቶች ወይም ሌሎችን አማልክቶች የማይጣሩ ናቸው አለ። ሁለተኛ ደግሞ ወላ يقتلون النفس التي حرم الله إلا بالحق። በሐቅ ቢሆን እንጂ የሰው ልጅ ነፍስ የማያጠፉ አለ። ከዛ ሶስተኛ ወስፋቸው ደግሞ ወላ የዝኑን አለ። ወላ የዝኑን ዝሙት የማይሰሩ አለ። ስለዚህ ምንድነው ከዝሙት ጋር ዝሙት የተገለጸው ከማን ጋር ነው? ከሰው መግደል ጋር በጣም አስከፊ ከሚባለው ወንጀል ጋር ማለት ነው። ከሽርክ ጋር ካላህ ጋር ማጋራት እንግዲህ አላህ አልምረው የሚያለው ወንጀል ነው በነገራችን ላይ ሽርክ ገብቶሻል። ከነዚህ ጋር ራሱ ተርታ ነው ተመድቦ የተጠቀሰው። ምን ያክል አስከፊ ቢሆን ነው ወመን يفعل ذلك ይሄንን የሚሰራ አለ ይልቃ አثም ከባድ የሆነ ኃጢአትን ፈጽሞ ነው ይሄንን የሚሰራ ሰው يضاعف له عذاب يضاعف له ለርሱ ይታጠፍበታል عذاب ምኑ ቅጣቱ ማለት ነው يوم القيامه ይተሰየቀን ويخلد فيه مهان በርሱም ውስጥ የተዋረደ ሆኖ ይኖራል። ውርደትን ነው የሚያከናነው። በዱንያም ያዋርዳል፣ በአኺራም ያዋርዳል። ከምንድን ይጀምራል? ዝሙት የሚባል ነገር ሀይ ከምትሏት ይጀምራል። ከዛ በኋላ ቀስ ያለ መጨረሻ ላይ ወጥመድ ውስጥ ትገባላችሁ። ከዛ በኋላ ኑኑጣ ስትባሉ አሁን አይታችሁ ከሆነ እኮ ፍቅር አይደለም ምናምን እየተባለ እኮ ሰዎችን እኮ በጣም መጥፎ ነገር ላይ የሚጥለው ነገር ምንድነው? በቃ ፍቅር ከለና ፍቅረው ምናምን ዲናቸውን እስከ መልቀቅ የሚደርሱ ዲናቸውን እስከ መልቀቅ የሚደርሱበት ሁኔታ እኮ ነው ያለው አሁን ላይ ኢላ መን ረሂመ ረቢ አላህ Subhanahu Wa Ta'ala ካዘነለት ውጭ ማለት ነው። ገብታችኋል? ስለዚህ ልንጠነቀቀው ይገባል። አላህ Subhanahu Wa Ta'ala እንዳንቀርበው ነው ያዘዘን። በቃ መጀመሪያ መንገዱ ሙሉ በሙሉ እንድንዘጋ መንገዱን ማለት ነው። ምንድነው የሚለው አምላካችን አላህ Subhanahu Wa Ta'ala ሱረቱ ኢስራ ላይ ወላ ተቅረቡ ዚና አለ። ዝሙትን እንዳትቀርቡ አለ። ምክንያቱም እነሆ ነገሩ እኮ ይሄ ዝሙት ማለት ነው ካነ ፋሒሸተ ወሳአ ሰቢላ አለ። ወሳአ ሰቢላ ይሄ ብልግና ከመሆኑ ያለፈ መንገድነቱ የከፋ ነው አለ። ለዛ እኮ ነው አላህ አዘወጀል ወላ ተተቢዑ ኹጡዋት الشيطان የሸይጣንን እርምጃ ተከታተሏል። ሸይጣን ባንዴ አጋሩ፣ ባንዴ ዝሙት ሲሩ፣ ባንዴ እንደዚህ አያዛችሁም። ሸይጣን ብልህ ነው በነገራችን ላይ ያኒ እኛ እንዴት እንደምንሳሳት ያውቃል። እንደዛ እኮ ነው ቃል ሲገባል አላህ Subhanahu Wa Ta'ala የሆነ አጣማቸዋለሁ ከፊት ለፊታቸውም ከኋላቸውም ይሄኔ ያንዳንዱ ነገር መጥቶ እኛን እንደሚያጠም የተናገረው ማለት ነው። ገብታችኋል? ሸይጣን ቀስ በቀስ ነው የሚያስገባችሁ ወደ ወጥመዱ። ከዛ መጨረሻ ላይ ራሳችሁን ዘቅጣችሁ ታገኙታላችሁ ማለት ነው። ስለዚህ ምን ላደርግ ይገባል? መጀመሪያ መንገዱን መዝጋት አለብን። ከማውራት ይጀምራል። ወይ አንድ ጊዜ ብቻ استاذ ዛራ ካልፈቀደች አልገባም ማለት ለዚያራ
እና አንድ ጊዜ ብቻ ላቋርጥሽ ዘይሮን ይውጣ አራህ ለመሳህለን እሺ ስታዛችን ፋፊ እኔ የቤት ሰው ስለሆንሽ አንቺን ላውረድሽ አንዴ ብቻ ባረከላሁ ፊኪ የኔ ነሽ ብዬ ነው አፍበኝ መርሐባ እስታዝ ድሮ ይዘየነን ነበረ አሁን ግን ትተውና ብቻ ግን ዚያራ እንቀበልና ኢንሻአላህ እንቀጥላለን ግን ይቅርታ አድርጉልን እስከዛ ኮፒ ሊንክ አድርጉ ባረከላሁ ፊኩም መቼም አቋርጬ አይፈቀድም አይባልም ኢንሻአላህ እንደሚገባ ተስፋ አደርጋለሁ አላህ አክበር ተወንጅ መሪ አስተግፊሩላህ እንደዚህ አይደረግም እስታዚ በጣም ብለን እንደዚህ አይደረግም ሁለተኛ እንደዚህ አላረገም አነ ዛላናት ያልሽ ኡስታዝ አላለም አይ እየቀለደ ነው ለማንኛውም እየቀለደ ነው እኔ ኡስታዝ አይደለም ዛህራ ሙስጠፋ ነኝ مرحبا ቀጥይ ባረከላሁ ፊኪ ልጅ ተኝታለች ብለውን مرحباሽ الله ያሳድጋት ያ ከሪ ጀዛከላሁ ኸይር መህመሪ እሺ ልቀጥል እና ምንድነው አሁን እዚህ ላይ እንድናየው ፈለኩት ምንድነው ይሄ ዝሙት የሚባለው ነገር የመጀመሪያው አላህ Subhanahu Wa Ta'ala የከለከለው ምንድነው መንገዱን ነው መንገዱ ይሄ ገና ሃይ ብለን የምንጀምር ይሄ በተለይ አሁን ሶሻል ሚዲያ እንደቀላል ነገር በነገራችን ላይ ሱለይማን ራሂሊ ምን ይላሉ መሰላችሁ ይሄ በውስጥ መስመር ይሄውነ ማውራት ምናምን እንደዚህ ሲከለከሉ ምን ይላሉ ይሄ እንደውም አንድ ሰው ይሄ መገለል ይባላል ወይም ኸልዋ ይባላል ወይ በዝሙት ምንድነው ከአንድ ሰው ጋራ መገለል ወይም ደግሞ ብቻ መሆንና እንደዚህ እንደዚህ አይነት ነገራቶች ማውራት እንትን ኸልዋ ይሆናል ወይ ተብለው ሲጠየቁ ምን ይላሉ መሰላችሁ እንደውም በአካል ያኒ ምናልባት አሙ ማህበረሰብ ላይ አብራችሁ እንትን ስትሆኑ በአካል ካለው ሊበልጥ ይችላል ሁላስ ከማለት የደረሱበት ሁኔታ አለ በአካል ተገናኝታችሁ ማለት በአካል ሰውን ሰላም ከማለት ወይም ደግሞ ሰውን አንድ ወንድ ጋር ከመገለል ራሱ ይሄኛው ይበልጣን ይላሉ ምክንያቱም ይሄ ቀስ ምናልባት የዚያን ቀን ተገናኝታችሁ ቶሎ ብላችሁ የምትለያዩበት ሁኔታ ሊከሰት ይችላል ይሄን ግን ቀስ እያለ ዲናችሁንም አኽላቃችሁንም ሁሉ ነገራችሁን የሚያበላሽባቸው በማለት ሲናገሩት ሰምቻቸዋለሁና ምን ልላችሁ ፈልጌ ነው አሁን ይሄ በሶሻል ሚዲያ የሚባለው ነገር ማለት ነው ከመጣ በኋላ ብዙ አኽላቃቸው የተስተካከለ ሼክ የተባሉ በጣም መልካም የተባሉ በጣም ደግ የተባሉ ሰዎችን ራሱ ማለት ነው ወደዚህ መጥፎ ነገር የከተተ ነገር ነው ለምን ከተባለ የሆነ የሰው ልጅ ሆኖ አልፈተንም ማለት አንችልም በነገራችን ድንጋይ አይደለንም እኛ እንፈተናለን ግን ምንድነው ማድረግ ያለብን መንገዱን መዝጋት መጀመሪያ ገጽና ምን ማውራት እንዳለብን ማወቅ ምን መስራት እንዳለብን ምን መናገር እንዳለብን እያንዳንዱን ነገር ካወቀንና ከተገነዘብን አላህ Subhanahu Wa Ta'ala ደግሞ ይጠብቀናል ማለት ነው የሱን ድንበር ከጠበቀን አላህ Subhanahu Wa Ta'ala ድንበሩን ከጠበቀንለት እኛን ደግሞ ድንበራችንን ያስጠብቅልናል ማለት ነው እኛን ሰው እንዳፍረን ያደርገናል እኛ ስቲል አላህ Subhanahu Wa Ta'ala ከኛ ፊት ራሱ መጥፎ ነገር እንዳይናገሩ እነዛ ሰዎች ሊያደርጋቸው ይችላል ማለት ነው ለምን ከተባለ እኛ ራሳችን ክብራችንን ከጠበቅን አንድ ሰው ግን ክብሩን የሚያወድ ከሆነሳ ከተባለ ሰዎች ራሱ ያከብሩት በነገራችን ላይ ሰው ራሱ የሰጣችሁትን ያክል ነው የሚሰጣችሁ ለምሳሌ አንድ ሰው አሁን እዚህ ሚዲያ ላይ ስታወሩ ምናምን እንደዚህ ዝም ብላችሁ ራሳችሁን የምትጥሉ አይነት ሰው ከሆናችሁ ማለት አይነት ሰው እንደ ዘላን ሆኖ ነው የሚናገራችሁ ነገር ግን ራሳችሁን የምትጠብቁ ቁጥብ ያላችሁ ከሆናችሁሳ ያ ሰው ይመጥቶ ለመናገር ራሱ እናንተን ያፍራቸዋል እስቲል ትዳር ለመጠየቅ ያፍራቸዋል እንኳን አይደለምና ቀርቶ ገራምና መጥፎ ነገር እናንተ መጥቶ ሊያወራ ማለት ነው ለምን ከተባለ እናንተ መጀመሪያ የአላህ Subhanahu Wa Ta'ala ድንበር ስለጠበቃችሁ ነገር ግን ያለህን ድንበር ሰዋየኝም ብለን እንምንጥስ ከሆነና እንደፈለግን የምንሆን ከሆነ ብቻችንን ስንሆን እንደፈለግን የምንሆን ከሆነሳ አላህ Subhanahu Wa Ta'ala ያዋርደናል ስለዚህ ምንድነው ብቻችንም ስንሆን ከማንኛውም ሰው ጋር ስንሆን ክብራችንን መጠበቅ አለብን ዝሙትን አትቀርቡ ነው ያለ አለመቅረብ አለብን ከተናንሾቹ ነገራቶች ተጠብቃሉ ከማየት ይጀምራሉ እነዚህ በቪዲዮ የሚወጡ ምናምን ሰዎችን አለማየት ማለት የሆነ ትኩር ብሎ ማየት ማለት ይሄ እንትን የፋሻ የሆነ ነገር ማለት ይሄ ነው
ገብቷችኋል? አሁን እንደዚህ አሁን ስታልፉ አጋጣሚ ትምህርት እያስተማረ ምናምን ሰው ልታዩ ትችላላችሁ። እንደዛ ማለት አይደለም። ነገር ግን ይሄ ምንድነው የተኳኳሉ የሚወጥ እንደዚህ ያለው አይደለም። ልክ እንደዛ ወንዶችም ሆነ ሴቶች ጥንቃቄ ማድረግ። እነዛ ሰዎች ደግሞ የሚፈትኑ ከሆነ ወይም ደግሞ እነዛ ሰዎች ጋር ምንም የማናገኝ ትምህርት ነክ ነገራቶች ምናምን ከሆነ ምንድነው ማድረግ ያለብን? እነዛ ሰዎች ብሎክ ማድረግ ወይም ደግሞ እነዛ ሰዎች የሚያስተላልፉትን ነገር ዞር ማለት መጠንቀቅ መቻል አለብን ነው። እንደውም ያላህ መልእክተኛ አለይሂ ሰላቱ ሰላም ዝሙት አስመልክቶ ሲናገሩ ላየዝኒ ዛኒ ይላሉ። አንድ ሰው እኮ ዝሙትን አይሰራም ሄነ የዝኒ ዝሙት በሚሰራ ጊዜ አሉ ወህወ ሙእሚን እርሱ ሙእሚን ሆኖ ዝሙትን አይሰራም አሉ። አይታችኋል? አንድ ሰው ኢማኑን ራሱ ጎደሎ ነው የሚያደርገው። ያን ሰው ኢማኑን ሙሉ በሙሉ ሊያጎለው ይችላል። ዝሙት እየሰራ ኢማንኛ ነፍሰል ወቅት ኢማንኛ ሊሆን አይችልም አሉ ያላህ መልእክተኛ አለይሂ ሰላቱ ሰላም። ምን ያክል ከባድ ቢሆን ነው ኢማናችን አውልቀን እንድንጥል የሚያደርገን? አስባችሁታል? ማለት በጣም ከባድ ከመሆኑ የተነሳ ዝሙተኛ ሆኖ አንድ ሰው ዝሙተኛ ከሆነ ኢማን አብሮት አይሄድም። ምክንያቱም ኢማን ልብ ላይ የሚቀመጥ ነገር ነው። ሰሂህ ቡኻሪ ያለ ሐዲስ ነው በነገራችን ላይ ያላህ መልእክተኛ አለይሂ ሰላቱ ሰላም መግለጽ የተናገሩት እና ጥንቃቄ ልናደርግ ይገባል። ያላህ ሱብሃነሁ ወተዓላ ቁጣ በጣም ከባድ ነው። እንደውም ያላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? ኢዛ ظهر ዚና ግልጽ ከሆነ ይላሉ። ልክ አሁን ላይ እንዳለው ዚና ግልጽ ከሆነ አሉ طيب እንደዚሁም ደግሞ ሪባ ወይም ደግሞ ይሄ ወለድ የሚባለው ነገር ግልጽ ከሆነ في قريه አንዲት ቀሪያ ላይ አንዲት ሀገር ላይ ግልጽ ከሆነና ምንም መስሎ እየታየ ካልሆነ فقد حلوا بانفسهم በነፍሶቻቸው በራሳቸው ነፍስ ላይ عذاب الله يا الله እንቅጣት በራሳቸው ላይ አወረዱ ይላል። በቃ አላህ Subhanahu Wa Ta'ala በማንኛውም ሰዓት የነዛ ሰው እንቅጣት ሊያመጣ ይችላል። አስባችሁታል? በጣም ከባድ ነው ማለት አሁን ላይ እንደምንም ያያና አሁን ማስታወቂያ እኮ ይሰራል አይደል? አሁን ላይ የሆነ ሰው አራጣ እኮ ማስታወቂያ እየተሰራበት ያለበት ሁኔታ እኮ ነው። ሰው ሙስሊም ሆነ እኮ አራጣ ይሰራሉ አይደል? አራጣ እንደዚህ ነው እያሉ እኮ ማስታወቂያ ይሰራሉ። ወነዑዙ ቢላሂ ሚነሽ ሸይጣን። በነገራችን ላይ አራጣ የሚባለው ነገር ከአላህ Subhanahu Wa Ta'ala ላይ ጦርነት መቅጠም ነው ብሎ ነው ያስቀመጠው ቁርአን ላይ በጣም ከመግበዱ የተነሳ። አሁን ግን እንደምንም ነው የታየ ያለው ማለት ነው። ይሄ አራጣ መብላት ዝሙት የሚባለው ነገር ዝሙት አሁን አደባባይ ነው አይደለ? ሰዎች በአደባባይ ላይ የዝሙትን ቃል ሲናገሩ እንደፈለጉ ሲሆኑ ማሻአላ እየተባለበት የሆነበት ሁኔታ ነው። እነዚህ ገራም የሆኑ እንተፈንቱ የሆኑ ነገራቶች በአደባባይ እንደ ቀላል ነገር እየተነገሩ ዝም የሚባልበት ሁኔታ ነው። አሁን ላይ እስቲል ታው የሚሏቸውን ሰዎች ራሱ ምን አገባችሁ እስከ ማለት የተደረሰበት ሁኔታ ነው። ለምን ከተባለ መጀመሪያ ያላመዱን በተለያዩ ተፈንቶች በፊልሞቻቸውም በሙዚቆቻቸውም በተለያዩ ነገራቶች አላመዱን። አእምሯችን ላይ መጀመሪያ አጠነጠነና ያንን ነገር እንኳን እኛ መቃወም እየከበደን መጣ ማለት ነው። ምክንያቱም አንድ ነገር ከተለማመደ ቅድም እንዳልኳችሁ ደጋግሞ የሆነ ነገር ከተሰራ ያንን ነገር እውነት ይመስላል። ውሸት ስለተደጋገመ እውነት ሊመስል ይችላል፣ ግን እውነት አይደለም። ዋናው ነገር ምንድነው? ባጢል ነው፣ ስህተት ነው። ስለዚህ ጥንቃቄ ልናደርግ ይገባል ነው። እንግዲህ ዝሙት ሲበዛ በጣም ብዙ ፋህሻ የሆኑ ነገራቶችን ያመጣን፣ በጣም ብዙ መጥፎ ነገራቶችን ያመጣን። ቅድም እንዳየነው ከእንደዚህ አይነት ዝሙት ልንጠነቀቅ ይገባልና መጠበቂያ መንገዶቹ ምን ሊሆኑ ይችላሉ? በምን እንጠበቅ? እሺ አሁን ዝሙት በጣም መጥፎነቱን አየን፣ እንዴት ምን ያክል ቅጣቱን አየን። እስኪ እንግዲህ መግል እስከ መብላት የደረሰበት እሳት ውስጥ እስከ መከተት እንግዲህ በቃ አንድ ላይ ትርምስምስ እየተባለ እንደምትንቀጣ አየን አይደለ? ምን እንደገና ደግሞ ምድር ላይ ራሱ እስከ መገደል የሚያስደርስ እንደሆነ ሸሪዓ በምትተዳደርበት ሀገር አንድ ሰው ከሚስቱ ላይ ከባሏ ላይ ዝሙት ከሰራ ቀጥታ ይገደላል። እንደዚሁም ደግሞ ሙህሰናት ካልሆኑሳ ወይም ደግሞ ምንድነው የሚባሉት ይሄ ከትዳር ውጭ የሆኑ ወይም ደግሞ ያላገቡ ከሆኑሳ ከተባለ እነዛ ሰዎች ምን ይሆናሉ? ቀጥታ 100 ግርፋት ይገረፋሉ፣ ከሀገር ይባረራሉ። በጣም ትልቅ ቅጣት፣ ከባድ ቅጣት፣ ሰዎች እንዳኮርፏቸው፣ ሰዎች በቃ እንዲጸየፏቸው ይደረጋል። ገቶች ምን ያክል አስከፊ እንደሆነ ማለት ይሄን ሁሉ ተመለከትን። ይሄን ካየን ዘንዳ ታዲያ መፍትሄው ምንድነው? ከዚህ ነገር በምን እንራቅ ሲባል መራቂያ መንገዶቹ የመጀመሪያው ቆራጥ መሆን ነው። ንያ ያላህ መልእክተኛ አለይሂ ሰላቱ ሰላም ኢነማ አልአመሉ ቢልንያ ብለዋል። የሰው ልጅ የሚያገኘው የነየውን ነው፣ በወጣነው ልክ ነው የሚያገኘው። ስለዚህ መጀመሪያ ምንድነው ማድረግ ያለብን? ቁርጥ አድርገን ቁርጥ ያለ ውሳኔ ሊኖረን ይገባል። ለምሳሌ የሆነ ሰው ጋር እያወራን ከሆነ ድንበር እያለፍን ከሆነ ምንድነው የምናደርገው? ያንን ነገር ቁርጥ እናደርግና ያ ሰውዬ እውነትም
እንደሚባለው አሁን ላይ እንደቀላል ነገር አይደለ እወዳለሁ እወዳታለሁ ምናምን በሚል አይደለ እየተወራ ያለው ቁርጥ አድርጎ ትዳር ከፈለገ በአባቷ በር እንዲመጣ ተነግሯለች ከፈለክ ይሄው የአባቴ ቁጥር ናቶ ለበበሩ ከዛ በኋላ ነው መጥለብ ትችላለህ ነገር ግን ዝም ብሎ አይ ነገ ወዳ ምናምን እንደዛ የሚል ከሆነ ብሩክልክ አድርገው ውጥት በቃ ቁርጥ ማድረግ አለበት እንጂ ነገ ወዳ ነገ ከዛ እድሜሽን የሚጨርሰዋል ዲንሽን ይወስድብሻል ህይወትሽን የሚያመሰቃቀለዋል ሁሉ ነገርሽን ውስድስድ አድርጎ ባዶሽን ያስቀረዋል በወንድም በተመሳሳይ ማለት ነው ግልጽ ነው አንድ ሰው የሆነ በምንድነው በቃ ቁርጥ የሚያደርገው ነገር ከመጣ ምን ያደርጋል የሆነ ሸይጣን ራሱ ይሄን እኮ ነው አይደለ ሸይጣን ቀስቀስ አሁን እኮ ካራቅሹ ምን ያላል ካራቅሹ እኮ እንደዚህ ትጎጃለሽ ራስሽን እንዳታጠፊ ምናምን ትጨናነቂያለሽ ምናምን ሊልሽ ይችላል እኮ አይደል ወደው ስትመጪ ልትቆርጪ ስትይ እንደዚህ አይነት ነገር ሊመጣብሽ ይችላል ግን ሸይጣን ነው ያነሽ ሸይጣን ነው እንጂ ያንን ነገር አንቺ አሁን ቁርጥ አድርገሽ ስትወጪ ከዛ ነገር ሸይጣን እንደዚህ አይነት ነገራቶች ሲያመጡ ምን ታደርጊያለሽ እኔ አላህ Subhanahu Wa Ta'ala እንፈራለሁ ኢኒ አኻፉላህ ረብል ዓለሚን እኔ የዓለማቱን ጌታ አላህ አዘወጅል እፈራለሁ ብለሽ ቁርጥ አድርገሽ ልትወጪ ይገባል ስለዚህ ምንድነው የመጀመሪያው እና ዋነኛው ቁርጥ አድርጎ መውጣት ነው ልክ ከልብ ካለቀሱም ባይገድም ይባላል እኮ አይደል አንድ ሰው ከልቡ የሚያለቅስ ከሆነ እንባው መውጣቱ ላቡድ ምንም ቅሮት የለው ገዛቻል ስለዚህ የመጀመሪያው ቆረጥኝነት ወይም ደግሞ ቁርጠኝነት ይባላል ሌላው ቅድም እንዳልነው እይታ መገደብ የዘና አላህ Subhanahu Wa Ta'ala እንዳታዩ ብሎናል አይደል አይናችሁን ስበሩ ብሎናል አይደል ያለ መልእክተኛ ማለት ሰላቱ ሰላም እይታ እንዴ ነው ከዛ በኋላ ደግሞ ከደገመው ግን ያነሰውዬ ወንጀለኛ ነው የሚሆነው ብለዋል ስለዚህ ምንድነው እይታ መገደብ ከምን እይታን እንገደብ ከዝሙት ነገራቶች በቃ ዝሙትን ከሚያነሳሱ ነገራቶች እይታ መገደብ ያልተፈቀደን እይታ ከማየት ሴቶችን ሊሆን ይችላል ወንድ ሴትም ወንድ ሊሆን ይችላል የተለያዩ ነገራቶችን በቃ እኛ ወደ መጥፎ ነገራቶች የሚወስደን ማንኛውም ነገር መተው ገብቶች አለ ለምሳሌ የሆነ ቅድም እንዳልኳችሁ ወንዶችን ማየት ሊሆን ይችላል ብቻ እኛ ወደ ዝሙት ይወስደናል ብለን እምንጠረጥረው ሆነ ወደዛ ይወስደናል ብለን ወይም ሰዎች ይሄዱበታል ብለን የምንገምተው ነገር ካለ ከዛ ነገር ሙሉ በሙሉ መራቅና እይታን መገደብ ሌላው ምንድነው ከዝሙት እንድንርቅ ከሚያደርጉ ነገራቶች ምንድነው ከሐጅ ነብይ ጋር አለመገለል ግልጽ ነው አሁን ላይ እንደቀላል ነገር በቃ የሆነ ከሐጅ ነብይ ጋር እንደፈለገ ይወራን ከዛ መጨረሻ ላይ በቃ ወንድሜ እኮ ነው እህቴ እኮ ናት ምናምን የሚባል ነገር አለ ያኔ ወንድምናት ሊኖር ይችላል ግን በገደብ ይሁን የሆነ ልታወሩት ይችላልላችሁ በስራ ጉዳይ በትምህርት ጉዳይ ከዚህ ይዘለለ መሆን የለበት ከዛ በኋላ የረዘመ ሲሄድ ምን ይመጣል እየተግባቡ ይመጣሉ ወይት ነሽ እንዴት ነሽ ምን ትሰነሽ ከዛ በኋላ ቤተሰብ ውስጥ ይገባን በዛው ወጥቶ በዚህ መጥቶ በዚህ ወስዶ በዚህ እየተግባቡ ይመጡና መጨረሻ ላይ ምን ቁልፍልፍ ይልና እነዛ ሰዎች መውጣት የማይችሉበት ቦታ ላይ ይቆላለፋሉ መጨረሻ ላይ ናኑጣ ብንም መውጣት አይችሉም ከዛ ይከብዳቸዋል ከአቅማቸው በላይ የሆነ ከዛ መሆኛ ነው ብላሩ ራሳቸውን በጸጸት መቅጣት ወዘተ ነገራቶች ይሆናል ማለት ነው ምናልባትም ደግሞ ከተላመዱትኝ ኖርማል ያዩታል ምንም ነገር ላይ መስላቸው ይችላል ወዘተ ነገራቶች የልብ ድርቀት ማለት ነው አስባችሁታል አንድ ሰው ልቡ ከደረቀ ያን ነገር ኖርማል የሆነ ወንጀልን ከተለማመደው ማለት ነው ወንጀሉ ራሱ ወንጀሉን ካልሰራው ነው የሚጨንቀው እንጂ ወንጀሉን ሲሰራው ምንም አይመስልም ምክንያቱም ልቡ ደርቋና እና ላስተካክል ብለው ማስተካከል የማንችልበት ሁኔታ ላይ ልንወርቅ ስለምንችል ይሄንን መጠንቀቅ ግልጽ ነው እንደዚሁም ደግሞ ሌላው ምንድነው ይሄ ከሸይጣን ጉትጎታ መራቅ እንዳልኳችሁ ሌላው ምንድነው ደግሞ ሌላው ምንድነው ትልቁ ከመጥፎ ጓደኛ መራቅ መጥፎ ጓደኛ መጣታ ለምሳሌ እንትናና ይሻት ፍቅረኛው እንደዚህ ብሎ ምናምን እያለ የምታወራ ወይም ደግሞ ስለ ዝሙት ነገራቶች የምታወራ ወይም ስለ ፊልሞች እንትና ፍቅረኛው እንትና እያለች የምታወራ ከሆነ ወይም ስለ መጥፎ ነገር ለምሳሌ ወንዶች ከወንዶች ጋር ሲያወሩ ስለ ብልግና ነገራቶች የሚያወሩ ጓደኞች ከሆኑ ግልጽ ነው ሴቶች ከሴቶችም ሲያወሩ ያለ ምንም ሀያ ስለ ብልግና የሚያወሩ ከሆነ ገታቻን ለምሳሌ ስድብ ሊሆን ይችላል የብልግና ስድቦች ሊሆኑ ይችላሉ የብልግና ንግግሮች ልክ ለምሳሌ እንደ ኖርማል አድርገው የሚያደርጉ ሰዎች አሉ እንደዛ የሚያደርጉ ከሆነ ምን ማድረግ አለብን መጀመሪያ ይሄ መጥፎ ጓደኛ የዝሙት ዝንፍ ባል ያላቸው መጥፎ ጓደኛዎች መራቅ ለምሳሌ ዝም ብሎ በሆነ ባልሆነው የሆነ ስለ ወንድና ስለ ሴት ማውራት ሁሉ
በቃ አንድ አይነት ወሬ እንደዚህ ብሎ እንትን ብሎ በቃ አለ አይደለ ስለ ወንድና ስለ ሴት ማውራት ሁሌ ለምሳሌ ፊልም አይታ ሊሆን ይችላል ይሄን ፊልም አይተሻል እንትና እንደዚህ ብላ ፍቅረኛዋ እንደዚህ ብሎ በዚህ ወስዶ በዛ ወጥቶ በዛ መጥቶ ምናምን ወይም ደግሞ ይሄ እንቶ ፈንቶዎችን ምናምን እንዲያመጣሽ ትነግርልሽ ምን ይሆናል ያንን ነገር አንቺ እየተላመድሽ ትመጫለሽ ሳታቂው ወደዛ ነገር ትገቢያለሽ እስቲል ያቺ ጓደኛሽ ደግሞ አንቺ እንኳን ባትሰሪው ወደዛ እዛ ውስጥ ካለችበት አንቺ እየተሳብሽ ትሄጃለሽ ማለት ነው የዘራ ጥሩ ነገር በነገራችን ላይ ጥሩ ነገራቶች እንደሚስቡት ሁሉ መጥፎ ነገራቶች ከጥሩ ነገራቶች የበለጠ ይስባሉ ለምን ከተባለ ያላህ መልእክተኛ አለይሂ ሰላቱ ሰላም እንዳሉት ጀነት በምንትን የሆነ በጣም ከባድ በሆኑ ነገራቶች ናት የታቀበችው ወንዶች ደግሞ ጀሃነም ደግሞ በሚያስደስቱ በሚመስሉ ነገራቶች ነው የተከበበችው ለምሳሌ አንድ ሰው ወጥቶ እስክስ ማለት መጨፈር ምናምን በጊዜው ላስደስተው ይችላል አይደለ ነገር ግን ያንን ምንድነው ጀሃነም ውስጥ ያስገባዋል በሰዓቱ ደስ ሊለው ይችላል በኋላ ግን ይጨናነቃል በተመሳሳይ ደግሞ ዝሙት አንድ ሰው ከሰራ ምን ይሆናል መጀመሪያ በዛው ተደሰተ ሊመስለው ይችላል በኋላ ላይ ግን የእድሜ ልክ ነዳማውን ይዞ ነው የሚሄደው ማለት ነው የማይወጣ ጸጸት ይዞ ይመጣል ስለዚህ ምን እንደሆነ እየበዛበት በመጣ ቁጥር ብዙ ነገራቶችን ይመሰቃቀልበታል ማለት ነው ስለዚህ ምን ማድረግ አለብን ከመጥፎ ጓደኛ መራቅ መቻል አለብን ሌላ አምስተኛ ቅድም እንዳልኩት አጅነብይ መጨበጥ ማቆም አጅነብይ መጨበጥ ወይም ደግሞ መነካካት አሁን ላይ እንደቀላል ነገር የመተቃቀፍ እየተሳሳሙ ምናምን አለው አይደለ ልክ እንደዛ አይነት ነገራቶች ሙሉ በሙሉ መራቅ መጨባበጥም ሆነ መሳሳምም ሆነ ማንኛውም ነገር መራቅ ከዛ ነገር ሙሉ በሙሉ ያንን ነገር ማቆም ምክንያቱም ያላህ መልእክተኛ አለይሂ ሰላቱ ሰላም እኔ ሴትን አልጨብጥም ብለዋል እንደም ሴትን መጨበጥ በጣም ከባድ ነገር እንደሆነ ያላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል ፈተናው ከዛ ስለሚጀምር ሴትን አለመጨበጥ ወንድም ሴትን አለመጨበጥ ሴትም ወንድን አለመጨበጥ ከሐጅን ምንድነው የሚባለው ከዝሙት ለማራቂያ አንዱ መንገድ ነው ማለት ነው ሌላው ነገር ደግሞ ምላሳችንን መጠበቅ ምላሳችንን ከምንድነው የምንጠብቀው ከዝሙት ከምናወራቸው ነገራቶች ይጀምራል ለምሳሌ እኔ አሁን በሆነ ነገር ምን ለማመደ ከሆነ ምላስ እየተለማመደ ከመጣ ምን ይሆናል ምላስ እየለመደው ከመጣ አካሌም ያንን ነገር እየተገበረ ይመጣል ማለት ነው ምላስ ይሆን ከመጥፎ ከመናገር ሊሆን ይችላል ስለ ዝሙት ወሬዎችን ከማውራት ሊሆን ይችላል ቀደም እንዳልኳችሁ ከጓደኞቻችሁ ስትገናኙ እነዛ ጓደኞቻችሁ ስለ እንደዚህ አይነት ስለ ዝሙት ወሬ የሚያወሩ ከሆነ እናንተ ማውራታችሁ አይቀርም ከዛ በኋላ ምን ታረጋላችሁ ትላመዱትና ከዛ በኋላ መውጣት ያቀታችኋል ማለት ነው ስለዚህ ከዝሙት ምላታችንን መጠበቅ አለብን ከሚወሩ ወሬዎች ጀምረው እያንዳንዱ ነገራቶች ወደዛ የሚወስዱን ነገራቶች ማቆም አለብን ሰባተኛው ምንድነው ከሙዚቃ ከፊልም ከልብ ወለድ ከብልግና ቪዲዮዎች አሁን ላይ የብልግና ቪዲዮዎችን እያዩ ሰዎች ሱስ ውስጥ ገብተው መውጫ አጥተው በጣም ብዙ ኡስታዞችን ይጠይቃሉ ፈታዎችን ስሙ እንደዚህ ሁኝ ብልግና ነገራቶች እያየሁኝ ነገር ግን መውጣት አቃተኝ የሚሉ ሰዎች አሉ ኢላ መን ረሂመ ረቢ እንደዚህ የሚያደርጉ በጣም ብዙ ኢትዮጵያውያን አሉ በነገራችን ሪሰርች ሲደረግ ራሱ ኢትዮጵያውያን ከእንደዚህ አይነት ምንድነው እንደዚህ ነገራቶችን ከሚያዩ ይሄ ምንድነው እነዚህ ገራም ይሆኑ መጥፎ ይሆኑ ቪዲዮዎችን ከሚያዩት አብዛኞቹ እንደሆኑ ይገለጻል ማለት ነው በተርታ እንደውም ከሚቀመጡት ናቸው ምክንያቱም ሰርች ሲያደርግ ከየት ሀገር ነው የሚለው ነገር ስለሚታይ ማለት ነው ገብታችኋል ስለዚህ መጥፎ ቪዲዮዎችን አይታችሁ እንዴት ነው ከዝሙት መውጣት የምትችሉት በነገራችን ላይ የመጀመሪያው ዝሙት ከዛ ተፈጽሟል ስቲል ማለት ነው አንድ ሰው መጥፎ ቪዲዮ የሚያይ ከሆነ እዛ ቪዲዮ ላይ ኦሬዲ ዝሙት ሰርቷል ዝሙተኛ ነው የሚባለው ያን ሰው እየራሱ ማለት ነው ለምን ከተባለ ያላህ መልእክተኛ አለይሂ ሰላቱ ሰላም ተናገሩ አይን ዝሙት ይሰራል እጅ ዝሙት ይሰራል አፍ እያንዳንዱ ነገር ስለተናገሩ ማለት ነው በመናይ ጊዜ በአይናችን ዝሙት እየሰራ ነው ማለት ነው ስለዚህ ጥንቃቄ ማድረግ አለብን ለምሳሌ ልብ ወለዶች ይሄ ፍቅር እንደዚህ ብሎ በዛ ወጥቶ በዚህ ወጥቶ በጣም ጋራሞች ነገራቶች የሚያወሩ ልብ ወለዶች ራሱ ወዴት ይወስዱናል ወደዚህ መጥፎ ነገር ይወስዱናል ለምሳሌ አይታችሁ ከሆነ ታሪክን ሲተርኩ ራሱ የተለያዩ አሁን ዩቲዩብ ላይም ሆነ የትኛውም ነገር ላይ የተለያዩ ትረካዎች አሉ እነዛ ትረካዎች ስትመጡ በቃ ቀጥታ እናንተ ዝሙቱ ላይ ነው የምትወድቁት ከዛ በኋላ እነዛ ልብ ወለዶች ስትሰሙ ምን ታደርጋላችሁ ምናልባት እያወራሽ የነበረው ልጅ ካለ ያን ትዝ ይልሻል ወይም ደግሞ የሆነ ሰው ያን ትዝ ይልሻል ከዛ በኋላ እዛ ውስጥ ቀስ በቀስ ሄደሽ ዝጥርታ ያለሽ እንዴት ልውጣ አትችይም ማለት ነው ሙዚቃ ራሱ እሱ حرام ከመሆኑን ባሻገር የሚሰሩት ይሄ ተረቱ ራሱ እንደዚህ ብሎ ፍቅረኛ እንደዚህ ብሎ ምን ተወስዶ ምናምን የሚተሩት ተረት ማለት ነው ምንድነው ልብን የሚያቆስለው አስል
በቃ የሆነ ፍቅር ተይዞ የተከዱ አይነት ይሆናሉ ወይም ደግሞ የወደዱ ይሆናሉ እንደዛ አድርገው ነው ግጥሙን የሚያዘጋጁት ከዛ በኋላ እናንተም ያንን ባዳመጣችሁ ቁጥር ምን ታደርጋላችሁ ያንን እያጠነጠናችሁ ያሶት እዚላችኋል ማለት ነው ወይም ደግሞ እንደዛ አይነት ነገር እንድትፈልጉ ያደርጋችኋል ማለት ነው ስለዚህ ምን ማድረግ አለብን ከፊልም ከልቦለድ ከሙዚቃ መራቅ አለብን ፊልሞቻችን ራሱ አሁን ፊልሞቻችን አልኩ ነው አዑዙ ቢላሂ እኔ ፊልም አይደለም ፊልም ተብለው የሚቀርቡት አሁን ኢትዮጵያ ላይ የትኛው ዓለም ላይ ማለት ይቻላል የሚሰብኩት ምንድነው ዝሙትን ነው አይደል ኢትዮጵያ ቢያንስ ይታፈር ነበር በፊት በጣም ብዙ ነገራቶች አሉ አሁን ከዚህ እኔ መገለጽ ማፍራቸው ነገራቶች አሉ የሚታዩበት ማለት ነው እናንተ ታውቁታላችሁ በተለይ የምታዩ ሰዎች ታውቁታላችሁ በጣም ብዙ ነገራቶች አሉ አይደለ ፊልም ስታዩ በጣም ብዙ ነገራቶች አሉ እነዛ ሰዎች እንደሚያደርጉት እናንተ ማድረግ ትፈልጋላችሁ ባይዘወይ ማለት ነው እዚህ ላይ ፊልም የሚባለው ነገር ላይ አይታችሁ ከሆነ ባለትዳር እንኳን ሆነው ማለት ነው ተውት ከትዳር ውጭ ያሉ ሰዎች ባለትዳር እንኳን ሆነው ፊልም የሚያዩ ሰዎች ትዳራቸው ላይ ትልቅ ተጽዕኖ እንደሚያመጣባቸው ታውቃላችሁ በጣም ትልቅ ተጽዕኖ ምክንያቱም እነዛ ሰዎች ምናልባትም አንድ ፊልም ለመስራት ቢያንስ 2 አመት 3 አመት ሊፈጅባቸው ይችላል አንድ ፊልም ለመቅረጽ ማለት ነው ያንን ፊልም ሲቀርጹ በጣም በቃ የሚዋደዱ የሚፈቀሩ ምናምን እንደዛ አድርጎ ነው የሚያቀርቡት ከዛ ደግሞ የሚያቀርቡት ነገር ምንድነው ለዛች ለሚወዳት ሴትዮ በጣም ጥሩ ነገር ያቀርብላታል ይሰጣታል ምናምን አበባው ምኑ ተጎዝጉዞ ምናምን ከዛ ምን ትፈልጋለች እቺ ሚስት ወይም ደግሞ ያባል ምን ይፈልጋል ልክ እንደዛች እንዲሆንለት ይፈልጋል ማለት ነው ወይም ያቺን ሚስቱ እንደሷ እንድትሆን ልክ ፊልም ላይ የሚያያተኝ አርቲስት እንድትሆንለት ይፈልጋል ዋቀው ደግሞ ይሄ ምድር ላይ ያለው ደግሞ እንደዛ አይደል እነሱ ራሱ ያንን ፊልም ለማሳየት በጣም ብዙ ለፍተውበታል እነሱ ምድር ላይ ያንን ነገር አምጥተን እንተግብረው ካሉ ምን ይሆናል ትዳሩ ይፈርሳል ማለት ነው ትልቅ ተጽዕኖ ነው የሚያመጣው አይታችሁ ከሆነ ይሄ ቃና ምናምን የሚባል እንትን መጥቶ ነበርኩ በጣም ብዙ ትዳሩ የተፈታበት ማለት ነው አይታችሁ ከሆነ አሁን ላይ ፍች በዝቷል ለምንድን ነው ፍች በዛው ሰዎች ምን ይፈልጋሉ አሁን በፊት የነበሩ እናቶቻችን ባላቸው ተብቃቅተው ይኖራሉ የሆነ ችግር ምናምን ሲመጣ ለመፍታት ነው እንጂ የሚሞክሩት ወደ ፍቻ አይሮጡም ምናምን ነገራቶች እስቲ ችግር እኮ ስለሌለ አይደለም በእናቶቻችን በአባቶቻችን ዘመን ትዳር 50 አመት 60 አመት የሚቆየው እኮ ችግር ስለሌለ አይደለም ችግሩን የሚፈቱበት መንገድ ነው ገብታችኋል አሁን ግን እክሳ ከተባለ የሆነ ችግር የሆነ ነገር ለምሳሌ ከባለ ወይም ከሚስት ላይ ከተገኘ ችግሩን ከመፍታት ይልቅ ወዴት ይከዳል ወደ ፍች ይከዳል ለምን ከተባለ መጀመሪያ የታየው ነገር አለ በቃ ወይ እዚህ ሚዲያ ላይ የሚያዋቸው በቃ ጥንዶች በጣም የሚያምሩ ምናምን ሁሌ ደስታ ሁሌ ፌሽታ ምናምን ይመስላችኋል ወይ ፊልም ላይ የሚያዋቸው ሰዎች ሁሌ ደስታ ሁሌ ፌሽታ ምድር ላይ ግን እንደዛ አይነት ነገር የለም ዋቂው ላይ ስትሄዱ ስትኖሩት ምድር ላይ ያን ነገር የለም ከዛ በኋላ ያንን ለመኖር እናንተ ስትፍጨረጨሩ ያንን ነገር ስታጡት ለዚህ ነው እንዴ ትዳር ከዛ በኋላ ትዳር ምን ይሆናል ሲኦል መስሎ ይታያችኋል እናንተ በጣም በገሃነም እየኖርኩ ቢስሚላህ አንቀጠቀጠ ትዳር ትላላችሁ ያን ነው ከእናትሽ ጋርም እኮ ልትጣይ ትችላለሽ ለምሳሌ እናትሽ ልትደበድብሽ ትችላለሽ ለምሳሌ ባልሽ ጋር ተጣልሽ በጣም ካቀም በላይ የሆነ ነገር ተናገርሽው ወይም ደግሞ ሰደብሽ ሊሆን ይችላል ምናምን አናደርሽው አጋጣሚ ሆኖ በጥፊ ሊመታሽ ይችላል እንዴት በጥፊ መታኛንቴና ወደ ቤቶች ልብስሽን ሰብስበሽ ወደ ቤተሰቦች ትሄጃለሽ እናትሽም እኮ ካናድርሻት ልትመታሽ ትችላለሽ ያንን ምት የመተው እሱ አንደኛ ተናዷል ሁለተኛ እናድርሻል ሶስተኛ ደግሞ ምንድነው ያንን ነገር ያደረገው አንቺ እንድትስተካከዩ ወይም ደግሞ አንቺ ስርዓት እንድትይጂ ሊሆን ይችላል ያንን ያደረገው እንጂ ፍች እንድትጠይቁ ላይሆን ይችላል አንቺ ግን እንደምታረጋው እንዴት ይሄን ያደርጋል በቃ ዘመናዊነት የሚባለው ነገር ፋርነት በነገራችን በአሁኑ ዘመናዊ ነኝ የሚሉ ሰዎች ፋራ ናቸው በብዛት ማለት ነው والله ፋርነት ነው የተቆራመተን ማለት ነው ዲናችን እንዴት ነው የሚያስተምረው ትዳር የሚለካው በምንድነው ከተባለ አላህ Subhanahu Ta'ala ባስቀመጠው መርህ ህግ ትእዛዝ መልኩ ነው እንጂ ዝም ብሎ የሆነ ነገር ሲነሳ በሆነ ምክንያት ስትጣሉ ቶሎ ብሎ ወደ ፍች የሆነ ነገር ሲከት ቶሎ ብሎ ወደ ፍች በቃ ከዛ ምን ይሆናል ቤቱ ባዶ ይሆናል ልጆች ይበተናሉ ሁሉ ጊዜ በሆነ ባልሆነ ጭቅጭቅ ይፈጠራል ከዛ በኋላ በመመልኩ ያኒ ይሱ ሲናደድ እሷ እንዴት መርጋት እንዳለባት አታቀም ምክንያቱም እዛ ላይ ፊልም ላይ የምትጨቃጨቅ ምናምን የሆነ ነገር ስትናገረው እሺ ብሎ ይሆና ወይ አበባ የሚያመጣ ምናምን ሊሆን ይችላል እሷ ለምሳሌ ደግሞ የሆነ አስቆጥቷት ወይ ምናምን ሄዶ ምናልባትም ደግሞ እሱ በሆነ በተለያዩ ነገራቶች ረስቶ ይቅርታ ይጠይቃት ይችላል እንዴት ይቅርታ ይጠይቀኝ ምናምን ትልና ከዛ በኋላ እንዴት ይቅርታ ይጠይቀኝ በሌላ ነገር ወይም ሌላ ችግር ትፈጥራለች ወዘተ ነገራቶችና ትዳር ላይ ራሱ የሚያመጣው
ችግር ቀላል ነገር አይደለም። እንደዚህ ፊልም ድራማ እንትን ልቦለዶች ምናምን ነገራቶች በጣም ትልቅ ችግሮችን ያመጣሉ። ያኔ እያየ ነው ዋቂውን ማለት ነው። አሁን እስኪ አረቡ ዓለም ላይ ራሱ በፊት ማንም አይፋታም ነበር ማለት ትችላላችሁ። በጣም ናዚራን አልፎ አሁን ግን በየቀኑ ፍቻለ። ኢትዮጵያ ላይ ተጋብቶ ከሚኖረው የሚፋታው ይበልጣል። ባለፈው እኮ 80% የሚፋታ ነው ሲሉ ሰምቻለሁ እኔ። አስባችሁት? ለምን ከተባለ በቃ የሚፈልጉት ነገር ምንድነው? ትዳር ውስጥ የሚፈልጉት ፊልም ላይ ወይም ድራማ ላይ ወይም ደግሞ የሆነ ልቦለድ ላይ ያዩትን ነገር ነው። ያን ደግሞ ምድር ላይ የለም። ወንዱም ደግሞ ያንን ነገር መጥቶ ከሚስቱ ይፈልጋል፣ ሴቷም ደግሞ ከባሏ የምትፈልገው እዛ ላይ ያለው የሆነ ሮማንሲ ምናምን አለ አይደለም። በቃ የሆነ እንደዛ ነገር ነው የሚፈልጉት ማለት ነው። እንደዛ ነገር ደግሞ የለምና ጥንቃቄ ልናደርግ ይገባል ነው። ሌላው 8ኛው ከዝሙት እንድንርቅ የሚያደርገን ነገራቶች ምንድነው? አኺራን ማሰብ። ነገ ልሞት ይችላል። በቃ ሞት ማሰብ። ነገ ሞታለሁ፣ እቀበራለሁ፣ ካፈር በታች ሆናለሁ፣ ስራ ይገርገረኛለሁ። እንዴት ነው? አላህ Subhanahu Wa Ta'ala ምን ይለኛል? ጌታዬ ግፍ አላህ አዘወጀል ባይዘወይ አንድ ሴት ዝሙት ስትሰራ ወይም አንድ ወንድ ዝሙት ሲሰራ አላህ እንደሚቀና ታውቃላችሁ? ለምን? ሐራም ላይ እኛ ስለወደቅን ማለት እሱ ከከለከለን ነገር ላይ ያላ መልተኛ አይሰርሱ የሆነ ሰው እየመጥቶ ሚስቴን የሆነ ወንድ ሲያይብኝ በጣም እቀናለሁ። ከመቀናት የተነሳ ያንን ሰውዬ በሰይፍ ልቀለው ፈልጋለሁ ይላል የሆነ ሰሃባ መጥቶ ማለት ነው። በሰይፍ ልቀለው አስባችሁታል? በጣም ከመግባ አሁን ላይ እስኪ ተመልከቱ። አሁን እያመጣ ሚስቱን መሸቀጫ ያደረገው ወንድ ደግሞ ይታያል። አስባችሁታል? ከዛ በሰይፍ መቅላት እፈልጋለሁኝ ሚስቴን የሚያይብኝ። ከዛ ያለ መልተኛ ላይ ሰላም ምን ያምር ቅናት። በቃ ምን ያምር ብሎ ያለ መልተኛ ላይ ሰላም ገለጹት። ለምን ከተባለ በቃ ወንድ ልጅ በሚስቱ ላይ መቅናት አለበት። ከዛ ምን አሉ ያለ መልተኛ? እኔም እንደሱ እቀናለሁ አሉ። እኔም በሚስቶች ላይ እንደዚህ ሰሃባ እቀናለሁ አሉ። አላህ ደግሞ ከኔ በላይ ባሮቹ ሐራም ነገር ላይ ሲወድቁ ይቀናናሉ ያለ መልተኛ ላይ ሰላም ከማይልቁ ቢጀላልህ ያኒ ግልጽ ነው። ስለዚህ አላህ Subhanahu Wa Ta'ala ምን ማድረግ አለብን? ካዘዘን ነገር መታዘዝ አለብን፣ ከከለከለን ነገር መከልከል አለብን። እነዚህ ደግሞ ከታላላቅ ወንጀሎች መካከል ስለሆኑ መከልከል መቻል አለብን ነው። ስለዚህ ምንድነው አኺራ ማሰብ። ነገ ሞታለሁ፣ አላህ Subhanahu Wa Ta'ala ፊት እቀርባለሁ። አላህ Subhanahu Wa Ta'ala ፊት ስቀርብ ምንድነው ምላሽ? በዛ ነገር ላይ ስቲል ይሄን ነገር እየሰራው ልሞት ይችላልው እኮ ያላህ መልተኛ በሰው በሞተበት ነው የሚቀሰቀሰው ብለዋል። እንደዛ ያለ መቀስቀስ እንዴት ነው? ሱብሃንአላህ በዛ ሁኔታ ላይ ብንሞት ማለት ነው። አስበችሁታል? እና ሊላሂ ወኢና ኢለይሂ ራጂዑን በጣም ከባድ ነው ማለት ነው። አላህ አዘ ወጀል ምንድነው የሚለው? የውመ ተሽሀዱ ዐለይሂም አልሲነቱሁም ይላል። በየዛን ቀን ምላሶቻቸው ይመሰክሩባቸዋል። طيب ወአይዲሂም ከዛ እጆቻቸው ይመሰክሩባቸዋል። ወአርጁሉሁም እንደዚሁም ደግሞ እግሮቻቸው ይመሰክሩባቸዋል። በመኑ ቢማካኑ ያዕመሉን ሲሰሩት በነበረው ነገር አለምለካችን አላህ Subhanahu Wa Ta'ala። ስለዚህ የምንሰራቸውን ነገራቶች እያንዳንዱ ነገር ይናገሩብናል። በእንትናችን ያኔ እንዳለ ሰውነታችን ይናገራል። እግራችን፣ እጃችን፣ ሰውነታችን እስቲል ቆዳችን ይናገራል። እንደውም ሊመሻሂቱም አለይና ሲሉ እንትኖች ያኔ ሲሉ በእኛ ላይ ለምን መሰከራችሁብኝ ብሎ አፍ ሲናገር ምን ይላሉ? አንተቀን አላህ ጌታያችን አላህ እንድናወራ አደረገን። አንተቀ ኩል ሸይ ምክንያቱም የሁሉን ነገር ያናገረ ጌታ እንድንናገር አደረገን። እኛ ምን እናደርግ? በቃ አላህ አዘዘና ይላሉ ማለት ነው። ያታቻ ምን ማድረግ አለብን? ከዚህ አይነት ነገራቶች መራቅ አለብን። እንደዚሁም ደግሞ አኺራ ማሰብ መቻል አለብን። 9ኛው ራስን በሐላል ማብቃቃት ማለትም ማግባት ማለት ነው። አንድ ሰው ዝሙት ላይ ወርቃለሁ ብሎ ካሰበ አለማግባቱ ራሱ ሐራም የሚሆንበት ጊዜ አለ። ገዛና አንድ ሰው ዝሙት ላይ ወርቃለሁ ብሎ የሚያምን ወይም እርግጠኛ ከሆነ ማግባት ግዴታ የሚሆንበት ጊዜ አለ። የማግባት እንትኑን ከቻለ ወይም ደግሞ ማግባት ጣጣውን ከቻለ ማግባት ግዴታ ይሆንበታል። ለምን ከተባለ ሐራም ላይ እንደወድቅ ሐራም ላይ ከወደቀ እንደሚቀጣ ሁሉ ትዳር ውስጥ ሲገባ አጅር ያገኛል ማለት ነው። ያላህ መልተኛ አለይሂ ሰላም እንዳሉት። ስለዚህ በሐላል መብቃቃት ቶሎ ብሎ ወደ ትዳር መግባት ትዳርን መያዝ ከዝሙት መጠበቂያ ሰበብ ነው ማለት ነው። ሌላው ማግባት ያልቻለሳ ከተባለ ማግባት ያልቻለ ደግሞ ያላህ መልተኛ አለይሂ ሰላም ብለዋል፣ ጾም ይጾሙ ብለዋል። ጾምን ማብዛት ጾም በጣም ብዙ አሉ። የዳውድ ጾም አለ ለምሳሌ እንደዚህ አሁን ለምሳሌ ዝሙት ላይ ወርቃለሁ ብሎ የሚያስብ ሰው የዳውድን ጾም ይጾም። አንድ ቀን ያፈጥራል፣ አንድ ቀን ይጾማል፣ አንድ ቀን ያፈጥራል፣ አንድ ቀን ይጾማል ማለት ነው። በዚህ የሚያደርግ ከሆነ ራሱን ማቀብ ይችላል። ጾም ይጾም ሰላሉ ያላህ መልእክተኛ አለይሂ ሰላቱ ሰላም። ሌላው የመጨረሻው
ስለ ዝሙት አደገኝነት ቅድም እንዳልነው ስለ ዝሙት ቅጣት፣ ስለ ዝሙት አደገኝነት፣ ስለ ዝሙት በጣም መጥፎ መጨረሻ፣ ስለ ተለያዩ ነገራቶች ትምህርት መውሰድ መማር። ምክንያቱም አላህ አዘ ወጀል በቁርአን ላይ ምንድነው የሚለው? ያኒ አላህ Subhanahu Wa Ta'ala በይበልጥ የሚፈሩት እነማን ናቸው? ዑለሞች ናቸው። አላህን Subhanahu Wa Ta'ala የሚፈሩት እነማን ናቸው? አላህን ያወቁት ሰዎች ናቸው። ስለዚህ ያስቀመጠውን ቅጣት ያስቀመጠውን በጣም ከባድ ነገር ካወቀን ከዛ ነገር መጠበቅ ወይም ደግሞ ራሳችንን መከላከል ስለምንችል እነዚህን ነገራቶች ካደረግን በኢዝኒላህ አላህ Subhanahu Wa Ta'ala ፈቃዱ ከሆነ ከዛ እንወጣለን ማለት ነው። አላህ Subhanahu Wa Ta'ala በተከበረ ቃል በሱረቱል ሙእሚኑን ላይ ምንድነው የሚለው? አፍዋን ሱረቱል ሙእሚኑን ላይ ምንድነው የሚለው? አምላካችን አለ قد أفلح المؤمنون አለ ሙእመናን ነፃ ወጡ ፍላጎታቸውን አገኙዋል። እነዚህ መስፈርቶች አላቸው። ቀጥታ እነዚህ ነፃ የወጡ ሰዎች ወይም ደግሞ ፍላጎታቸውን ያገኙ ሰዎች መስፈርት አላቸው። የመጀመሪያው الذين هم في صلاتهم خاشعون የመጀመሪያ መስፈርት ነው። እነዛ በእነርሱ በስግደታቸው ላይ አላህን ፈሪ ይሆኑ خاشع ይሆኑ ወይም خشوع ያላቸው። ሶስተኛ ማነው ሁለተኛ መስፈርታቸው والذين هم እነርሱ عن اللغو ሙዕሪዱን እነዛ በእነርሱ ከውድቅ ንግግር ወይም ውዳቂ ከሆነ ንግግር የሚርቁ። ሶስተኛ ደግሞ ምንድነው ወስፋቸው? ምንድነው? والذين هم للزكاة فاعلون እንደዚሁም ደግሞ እነዛ ዘካን ሰጪዎች። ስንት መስፈርት አየን? 3 መስፈርት። አራተኛ መስፈርታቸው والذين هم እነርሱ لفروجهم حافظون እነዛ ብልቶቻቸውን ጠባቂ ብልቶቻቸውን ከሐራም ነገራቶች ጠባቂ የሆኑ ሰዎች قد أفلح المؤمنون ከሚለው ላይ ይገባሉ አለ አላህ መልእክተኛ። ማነው አምላካችን አላህ Subhanahu Wa Ta'ala ነፃ ለመውጣት ራሱን መጠበቅ አለበት ከዝሙት የሰው ልጅ። አላህ Subhanahu Wa Ta'ala በሰማነው የምንጠቀም ያድርገን፣ መጨረሻችንን ያሳምርልን። ትንሽ ብዬ 40 ምናምን ደቂቃ ነው ያወራሁት። አፉ ትሉኛላችሁ በጣም አስከፊ የሆነ ነገር ስለሆነ ነው እንትኑ ርዕሱ ራሱ በእኔ አቅም የሚወራ አይደለም ሲጀመር። አላህ Subhanahu Wa Ta'ala ከዝሙት ይጠብቀን፣ መጨረሻችንን ያሳምርልን፣ ከመጥፎ ነገር ይሰውረን፣ ወደ ኸይር የምናዝ ከመጥፎ ነገር የምንከለክል አላህ Subhanahu Wa Ta'ala ያድርገን። አላህ ይውደደን፣ አላህ ልባችንን ይርግት ያድርግልን፣ መጨረሻችንን ያሳምርልን፣ አላህ ውድድ ያድርገን። ባረከላሁ ፊኩም። እኔም በተናገርኩት እናንተም በሰማችሁት የምትጠቀሙ ያድርጋችሁ። سبحانك ربنا وبحمدك أشهد أن لا إله إلا أنت نستغفرك ونتوب إليك. والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته.